የወላይታ ዞን የአንድ አርሶ አደር አማካይ የእርሻ መሬት በሄክታር ከ0.5 በታች እንደሆነ ይታወቃል። የአንድ ቤተሰብ አባላት ደግሞ በአማካይ ከ5 እስከ 8 ይደርሳሉ። በዚህም ሳቢያ አንዳንድ አካባቢዎች በተደጋጋሚ በድርቅ ሲመቱ ያስተዋለው መንግስት አማራጭና ዘመናዊ የግብርና ስትራቴጂዎችን በመቀየስ የጀመረውን እንቅስቃሴ በመደገፍ ወላይታ ልማት ማህበር ያቅሙን ያህል መፍጨርጨሩን ተያዘው። የተለያየ ምርጥ ዘር ለአርሶ አደር በማቅረብ ለአርሶ አደሩ አቅም ግንባታ ስራዎችን በመስራት የመስኖ ልማት የመሳሰሉ ስራዎችን ሰርቶ አርሶ አደሩ ተጠቃሚ እንዲሆን የማድረግ አርሶ አደሩ በዘመናዊ የእርሻ ስራ ዕውቀቱ የዳበረ በገበያ ላይ ተፈላጊ እንዲሁም ገንዘብ ሊያወጡ የሚችሉ ምርቶችን በሚገባ ለይቶ የሚያውቅና የሚያመርት እንዲሆንም ወልማ ጥረት ማድረጉን ቀጠለ። ለዚህ ታዲያ የአርሶ አደሩ ግንዛቤ እንዲያድግ ስልጠና መስጠት፣ የእርሻ ግብዓቶችን ማዳረስ፣ የምርጥ ዘር ማባዣ ጣቢያዎችን ማቋቋምና ምርጥ ዘሮችን ለአርሶ አደሩ ማዳረስ ወልማ ከወሰዳቸው እርምጃዎች የሚጠቀሱ ናቸው። የአምፖ ኮይሻ የምርጥ ዘር ማባዣ ጣቢያ ደግሞ አንዱ ትልቁ ግብዓት የሚገኝበት ማዕከል ነው። ዓላማውና ግቡም አርሶ አደሩ ምርጥ ዘሮችን በቀላሉ እንዲያገኝ በማድረግ ራሱን ከመመገብ አልፎ ለሌላው እንዲተርፍ ማስቻል ነው። ወልማ የምግብ ዋስትናን ለማረጋገጥ የሚሰራቸው ስራዎች ሰፊ ናቸው። እጅግ በጣም የህዝብ ጥግግት ባላቸው አካባቢዎች የሚኖሩ አርሶ አደሮች የተሻለ የእርሻ መሬት ያገኙም ዘንድ 13725 ሄክታር ምቹ የሰፈራ መሬት በመምረጥ ጥናትም አካሂዷል። ወልማ የዞኑ መንግስትም ይህንን ጥናት መሰረት በማድረግ በኡምቦ ወረዳ ሰፈራ ያካሄደ ሲሆን ወልማ ደግሞ ለሰፈሩ አርሶ አደሮች የአካባቢው አየር ንብረት ለርቢ በሚፈቅደው መልኩ በርካታ ፍየሎችን ሰጥቶ እንዲያረቡ አስችሏል። የወላይታ ዞን ከ90% በላይ የሚሆን ህዝብ መተዳደሪያው የእርሻ ስራ ነው። ይህንን የተገነዘበው ወልማም አርሶ አደሮች ላይ መስራቱን አጠናክሮ ቀጥሏል። ለግብርናው ግብዓት ይሆን ዘንድም ወልማ ለሰፋሪዎቹ የእርሻ በሬ ሰጥቷቸዋል። ለ4751 የአካል ጉዳተኞችና አቅመ ደካማ ወገኖች የእርሻ በሬ፣ የተለያዩ ምርጥ ዘሮችና የእርሻ መሳሪያዎች እንዲዳረሱም አድርጓል። ወልማ ባለፉት 10 ዓመታት የአካል ጉዳተኝነትን በመከላከልና አካል ጉዳተኞችን በመርዳት ረገድም ሰፊ ሥራ አከናውኗል። እኔ በዚህ መጀመሪያ አያው አንድ በሬ ተሰጥቶልኝ ነበር። በዛ በሬ እንደገና እሱን በ3ኛው ዓመት ከመጀመሪያ 19 ከወልማ ጋር የተገናኘሁት 96 ነው። ከዛ ወዲህ ደግሞ አሁን እሱን በሬው ቀልቤው ሽጬ ደግሞ እንደገና አንድ ላምና አንድ መለስተኛ በሬ ገዝቻለሁ። እነሱ እንደገና ላምቶም እየወለደች አሁን ያው ባለፈው ልማት ማህበሩ እናቶ አልታየ የነተሾመ እና ስራት አይተዋል። በዛን ጊዜ ያው እነሱ መነሻ ሆኖ አሁን በከብት በቁጥር 5 ድረስ ደርሻለሁ። አሁን ሌላ ምንድነው ይሄልም በአመት እስከ 10 ኩንታል እና ከዛ በላይ የማግኘት ደረጃ ደርሻለሁ። ለኔ የበላው ሲተርፈኝ የመሸጥ ሁኔታም በቅቻለሁ። በጣም ደሳሳ በሆነች በትንሽ ጎጆ ነች ያለሁት እና 5 ክንድ ናት። እንኳንስ እኔና ቤተሰቦቼን በጣም ስንጨናነቅ ነበርን እና ከዛች ቤት ደግሞ አሁን ይሄንን በ1998 ዓመተ ምህረት ይሄንን ቤት ለመስራት ያለው ቤቱ እርግጥ 72 ቅጠል ቆርቆሮ የመኖሪያና 14 ቅጠል ደግሞ የማዕድ ቤት እሱን ሰርቻለሁ እና አሁን በቤቱ ሰፊ ያው ቤቱ ሰፊ ከመሆኑ የተነሳ ለሁሉም ነገር እንግዳ ለመቀበልም ለኔ ለኑሮዬም ለልጆችም ለሁሉም የተመቻቸ ሆኖ አግኝቻለሁ።
ይሄ ለውጥ የመጣልኝ ያው እነሱ ከዛ መነሻ የተነሳ እስከ ዛሬ ድረስ እየተረዳዳው እየተጠቀምኩ እስከ ትምህርት መማር ደረጃም ደርሻለሁ። ትምህርትም ያው ተምሬ ደግሞ የሁማን ሪሶርስ ማኔጅመንት ወይም የሰው ኃይል አስተዳደር በሚለው ትምህርት ተምሬ ያው በአፕሪል 30 2010 ላይ ተመርቄ በአካል ጉዳት ሳቢያ የሚደርሰው መገለልና መድሎ ይቀንስ ዘንድ በርካታ የአካል ጉዳተኛ ህፃናት ክበባትን በየትምህርት ቤቶች አቋቁሞ ትምህርት ሲሰጥ ቆይቷል። ከ200 በላይ ህፃናትና አዋቂ አካል ጉዳተኞችም የተለያዩ የህክምና አገልግሎቶችን እንዲያገኙ አድርጓል። ሌላው ወልማ በምግብ ዋስትና ዘርፍ ካከናወናቸው ስራዎች በዋናነት የሚጠቀሰው የአካባቢ ጥበቃ ስራ ነው። የዳሞታና የቡጌ ዋንቼ ደን ልማት ደግሞ በማሳያነት የሚነሱ ይሆናሉ። ይህ በሁለት ቦታዎች ላይ የሚካሄደው የደን ልማት ስራ ፍጹም ቦሮቦርና ለአደጋ ተጋልጦ የነበረ 151 ሄክታር መሬት ከጥፋት መታደግ አስችሏል። በዚህም የተከለለው ደን አፈርን ከመከላከል ባሻገር ለአካባቢው ልዩ ውበት የሰጠ ሲሆን ለዱር እንስሳት በማረፊያነትም እያገለገለ ይገኛል። መሬት ለምነትን ለመጨመር የአካባቢ ጥበቃ ስራ ይሰራል። የውሃ የአፈር እና የመሳሰሉ በተፈጥሮ ያሉ ነገሮች የሚጎዱ አሉ። እነዛ እንዳይጎዱ ለማድረግ የተለያየ የፊዚካል እና ባዮሎጂካል የሚባሉ የተፈጥሮ ሀብት ጥበቃዎች አሉ፣ እንክብካቤዎች አሉ። እነዚህን እንሰራለን። በወላይታ ዞን ኦፋ ወረዳ በዋጭ ጋይሾ፣ መንቻ፣ ወሺ አልዳዳና ኮዶ ቀበሌያት 165 ሄክታር መሬት በመከለል የአፈርና ውሃ ጥበቃ ስራ እየሰራ ሲሆን በአጭር ጊዜ ውስጥም አመርቂ ለውጥ ማምጣት ተችሏል። በዚህ ፕሮጀክት ስራ ላይ የተሰማሩ ከ900 በላይ የአካባቢ ነዋሪዎችም አካባቢያቸውን ከመታደግ ባሻገር ባገኙት ገቢ ህይወታቸውን በማሻሻል ላይ ናቸው። ወላይታ ልማት ማህበር ለኛ እንዳለ ጥቅም ላይ ነው። አሁን ከብት የሌለ ሰውም ከብት ገዝቶ እየተጠቀመ ነው። ቡና ተክለናል። ውሃ እንዳለ ጎርፍ ይዞ የሚሄደው መሬት ይዟል። በጣም ወላይታ ልማት ማህበር እኔ በበኩሌ አመሰግናለሁ። ሰውም ያመሰግናል።